በየትኛውም ጉዳይ ማለት ነው ጌታችሁ ላይ እምነት ካላችሁ ጭራሽ አታፍሩም ነው የምላችሁ። ተመልከቱ እስኪ ይሄንን ሳውዲ አረቢያ ከኡዝቤኪስታን ያደረጉትን ከ17 ዓመት በታች ማለት ነው የኤዥያን ካፕ ነው የፍጻሜ ጨዋታ ላይ የተፈጸመ ተአምር በሉት ነው የምላችሁ። እንደምትመለከቱት ማለት ነው ኡዝቤኪስታኖች ጥፋት ሰርታችኋል ተብለው ቀየያል ማለት ነው የተጫዋች። ከዛ ይሄ ተጫዋች እንደምትመለከቱት እያለቀሰ ያለ ጥፋት እኔ ተሰጠኝ ምናምን እያለ እየተነጫነጨ እንደምትመለከቱት ይወጣል ማለት ነው። አሰልጣኙም እንደምታዩት ማለት ነው ዳኛው መጥቶ ሊያናግረው ሲፈልግ አታውራኝ፣ ምንም ወሬ አልፈልግም፣ እሱ ጌታ አለኝ ምናምን እያለ እጁ ወደ ላይ እየጠቆመ ነው። ጌታ አለኝ እኔ በቃ እኔ ጋር እውነት ስላለ ምንም አትበለኝ እያለው ነው። ይሄንን ሁሉ አልፎ ማለት ነው እየተጫወቱ ድጋሚ እንደምታዩት ማለት ነው ሁለተኛ ቀይ ማለት ነው ያለ ጥፋታቸው ዳኛው ይሰጣል። አሁንም እንደምታዩት አሰልጣኛቸው ማለት ነው በጌታው ላይ ያለው እምነት የሚገርም ስለነበር አሁንም አልፈልግም፣ ምንም አይነት ማስተባበያ አልፈልግም፣ ጌታ ከኔ ጋር ነው፣ አልፈልግም፣ ጨዋታውን ብቻ አካሄድ ይለዋል ማለት ነው። ዳኛውን እንደምትመለከቱት እየተጫወቱ ፔናልቲ ያገኛሉ። ፔናልቲ ኡዝቤኪስታኖች ያገኙና ያገባሉ። እንግዲህ ሁለት ተጫዋች ወጥቶባቸው ማለት ነው 1-0 እየመሩ በጭንቅ ማለት ነው እንደምትመለከቱት ድጋሚ ይህንን ጎል ያገኙና ሌላ ጎል ያገባሉ። አስቡት 2-0 በሆነ የፍጻሜ ጨዋታ ላይ ማለት ነው ሁለት ተጫዋች በቀይ ያለ አግባብ ወጥቶባቸውም እንደምትመለከቱት ዋንጫውን ከፍ ያደርጋሉ ማለት ነው። አሰልጣኙ እንዴት ደስተኛ እንደነበረ ተመልከቱ። ምን አይነት በጌታው ላይ ያለው የእምነት ጥንካሬ በጣም ነው የሚገርመው። ጋይስ ምንም ነገር ላይ እንደዚህ አይነት እምነት እስካላችሁ ድረስ ሁሌም አሸናፊ ነው የምትሆኑት። ይመቻችሁ።